ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ በእርሱ ላይ ሲመጣ አየኝ። ኢየሱስ እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ስለዚህ እግዚአብሔር በእግዚአብሔር ላይ መጣ፣ እግዚአብሔር ወደ እግዚአብሔር መጣ ተብሎት እንደሱ አይደለም፣ ማብራሪያ አለው እኮ። እንደዛ ነው። ማብራሪያ ካለው ለኛው ማብራሪያ ይሰጣል እንጂ ኢየሱስ ወደ ኢየሱስ ነው የመጣው። ኢየሱስ መንፈስ ቅዱስ ከሆነ መንፈስ ቅዱስ ደግሞ በኢየሱስ ላይ መጣ ከተባለ ኢየሱስ ወደ ኢየሱስ መጣ። እሺ ኢየሱስ እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ስለዚህ መንፈስ ቅዱስ ወደ ኢየሱስ መጣ ሲባል እግዚአብሔር ወደ እግዚአብሔር መጣ። እንደሱ ማለት ሳይሆን በግልጽ ለማድረግ ግልጽ አታድርግልኝ፣ እዚሁ ቃል በቃል እግዚአብሔር ወደ እግዚአብሔር መጣ እንበል፣ አይሆንም። ሉቃስ 6 እሺ፣ ሉቃስ 6 ቁጥር 12 ሉቃስ 6 ልክፈትልህ። ሉቃስ 6 ቁጥር ስንት አልከኝ? ቁጥር 12 እሺ። በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ። ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። ማን ነው ወደ ተራራ የወጣው? አብ ሳይሆን ኢየሱስ ክርስቶስ። ወደ ተራራ የወጣው ኢየሱስ ነው፣ አብ አይደለም። የአብ ልጅ ነው የወጣው። ይሄ ኢየሱስ እግዚአብሔር ነው። አዎ ኢየሱስ ክርስቶስ እግዚአብሔር አብ አይደለም፣ ግን ቃልም እግዚአብሔር ነው የተባለው። መልስልኝ አቢሲኒያ፣ ኢየሱስ እግዚአብሔር ነው ወይ? ኢየሱስ እግዚአብሔር አብ አይደለም። አቢሲኒያ እግዚአብሔር አብ ነው ወይ? አይደለም አላልኩም። ኢየሱስ እግዚአብሔር ነው ወይ? ኢየሱስ ቃልም እግዚአብሔር ነው ተብሎ ተጽፏል። ኢየሱስ እግዚአብሔር አብ አይደለም። አያችሁት? ይህንን ለምን መሰላችሁ ማድረገው? ሌላ ቦታ ላይ የጠይቁን መልስ የጠይቁን ግድ የለህም። አሁን በጥምቀት ላይ የዋሻው ላይ አሁን ባስተማርከው ላይ እንወያይ። ወይ አቢሲኒያ አትረብሸኝ። አሁን ቤኪ ባስተማርከው ላይ እንወያይ። አሁን ሉቃስን አንብበናል እኮ። ሉቃስ ላይ የገባው ለምን እንደሆነ ታውቃለህ? አሁን እርሱ በመጽሐፍ ቅዱስ ብለህ መንፈስ ቅዱስ አካል አይደለም የሚል ነገር አንስታል። በተራ አቢሲኒያ። እሺ በተራ እናውራ። እሺ አሁን የምጠይቅህ ጥያቄ ላይ ቆመ አውራ። እዚሁ ነው የምትቆየው፣ የትም አትሄድም። እሺ ከመመለሴ በፊት ጸላዩ አብ ነው ወይስ ኢየሱስ ነው? እንድመልስልህ ጸላዩ አብ ነው ወይስ ኢየሱስ ነው? አቢሲኒ አሁን እንድናስወጣ ስለምትፈልግ እየደረብክ ነው። እዚህ ቦታ ስትመጣ በስነ ስርዓት ነው። እድል እሰጥሃለሁ። አትወጣም። እዚቹ ቁጭ ብዬ በሙሉ ጥያቄዎችን በሙሉ አቀርብልሃለሁ፣ አንተም ታቀርባለህ። ስለዚህ ተረጋጋና በዚህ ክፍል ላይ ኢየሱስ ክርስቶስ እግዚአብሔር ነው ወይስ አይደለም የሚል ጥያቄ ጠይቄሃለሁ። ቀጥታ ጥያቄ ነው የምጠይቅህ፣ ቀጥታ መልስ መልስልኝ። እሺ እዚህ ክፍል ላይ የሚጸልየው እግዚአብሔር አብ ሳይሆን ኢየሱስ ነው። የሚጸልየው ኢየሱስ ነው፣ የሚጸልየው ወደ እግዚአብሔር አብ ነው። ስለዚህ እንደምታዩት መመለስ አይችልም ማለት ነው። ኖ ባንተ አብ ወደ አብ ጸለየ። አብ እንዴት ወደ አብ ጸለየ? አታቋርጣኝ፣ አታቋርጥ አቢሲኒ። እኔ እድሉን ስሰጥህ ባይክ ትከፍታለህ። ሌላ ቦታ ላይ የሚያደርገውን ነገር እንድታዩት እዚህ ሲመጣ አይችሉም። አሁን በቀጥታ መልስ ይሄዋለ ፓስተር ልጨምቅ ነው የገባሁት። ልጨምቅ እድል እሰጥሃለሁ። እሺ እድል ስለምሰጥህ ተረጋግተህ ቁጭ በልና ለአንተ ደግሞ እድሉን ስሰጥህ ትናገራለህ። ለዛ እኮ ነው ያስገባው። ባልፈልግ እኮ አላስገባም። ስለዚህ ተረጋግተህ ቁጭ በል። ስለዚህ ቀጥታ መልሱ የሚሏችሁ ነገር እዚህ ሲመጣ እኔ የምጠይቀውና እሱ የሚመልሰው ዝም ብላችሁ ስሙ። እኔ ስለ አብ አልጠየኩትም፣ ስለ እግዚአብሔር አብ አልጠየኩትም። የምጠይቀው ኢየሱስ እግዚአብሔር ነው ወይ? ቀጥታ መልስልኝ። እግዚአብሔር ነው ወይስ አይደለም? ኢየሱስ እግዚአብሔር አብ አይደለም። ኢየሱስ እግዚአብሔር ነው፣ ግን እግዚአብሔር አብ አይደለም። አልጠየቅኩም ስለ እግዚአብሔር አብ። ሚውቱን ለምን ትዘጋለህ? ምን አስፈራ? ፓስተር እያላበህ ነው፣ ያየኸው ነው፣ እያላበህ ነው። ይኸውልህ ኢየሱስ እግዚአብሔር አብ አይደለም፣ እያላበህ ነው። ስለዚህ መልስ የለም ማለት ነው። አሁን ወደ ስድብ ውስጥ ገባ ማለት ነው። ስለዚህ እንደዚህ ያደረጓችሁና መልስስ በሚያጡበት ጊዜ
እንዲህ አይነት ትርፍ ቃላቶች ይጠቀማሉ ማለት እዚህ ሲመጡ አይችሉም። እዚህ ዛ በሚያወሩበት ጊዜ የሚያውቁ መስሏችሁ ቀጥታ መለስ ምናምን ሲሏችሁ ዕውቀት ያለ እንዳይመስላችሁ የለም። ከፌዝ በስተቀር ከማሾፍ በስተቀር ዕውቀት የለም። ስለዚህ እዛ ገብታችሁ ከእንደዚህ አይነት ሰዎች ጋር ንግቡ እያሏችሁ የሚያደርጉ የፌዝ ነገር አይጠቅምም ምለው ብዙ ጊዜ ለዚህ ነው። ሁሉም እንደዚህ ናቸው። እያንዳንዱ ብታመጧቸው የሚጠየቁትን ለምንድን ነው የሚሰሩ ያሉ ኢየሱስ እግዚአብሔር ከሆነ በዚህ ክፍል መሰረት ወዴት ነው ሲጸልይ ያደረው ነው የሚለው? ወደ እግዚአብሔር ሲጸልይ ያደረ ነው የሚለው። ስለዚህ እግዚአብሔር ወደ እግዚአብሔር ለምንድን ነው የሚጸልየው ወደሚል ጥያቄ ይመጣል። ሌላው ደግሞ ኢየሱስ እግዚአብሔር ከሆነ ኢየሱስ ወደ ኢየሱስ ነው ወይ የሚጸልየው ወደሚል ጥያቄ ይመጣል። እግዚአብሔር የተመሰገነ ይሁን። ይህ ብቻ አይደለም። በማቴዎስ ወንጌል ምዕራፍ 3 ላይ ይህንን ጥያቄ መመለስ የምትችሉም ካላችሁ አስገባችኋል። ተራ በተራ እያስገባው አናገራችኋል። ማቴዎስ ወንጌል ምዕራፍ 3 ላይ ምን ይላል? ቁጥር 17 ጀምሮ ስታነቡ ከ16 ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ ይላል። ኢየሱስም ምንድን ነው? እግዚአብሔር። እሺ፣ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ በእርሱ ላይ ሲመጣ አየ ይላል። ኢየሱስ እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ስለዚህ እግዚአብሔር በእግዚአብሔር ላይ መጣ፣ እግዚአብሔር ወደ እግዚአብሔር መጣ ተብሎት እንደሱ አይደለም፣ ማብራሪያ አለው እኮ። እንደዛ ነው። ማብራሪያ ካለው ለእኛም ማብራሪያ ይሰጣል እንጂ ኢየሱስ ወደ ኢየሱስ ነው የመጣው። ኢየሱስ መንፈስ ቅዱስ ከሆነ መንፈስ ቅዱስ ደግሞ በኢየሱስ ላይ መጣ ከተባለ ኢየሱስ ወደ ኢየሱስ መጣ። እሺ፣ ኢየሱስ እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ስለዚህ መንፈስ ቅዱስ ወደ ኢየሱስ መጣ ሲባል እግዚአብሔር ወደ እግዚአብሔር መጣ። እንደሱ ማለት ሳይሆን ግልጽ ለማድረግ ግልጽ አታድርግልኝ፣ እዚሁ ቃል በቃል እግዚአብሔር ወደ እግዚአብሔር መጣ እንበል። አይሆንም፣ የሚያስኬድ አይደለም ማለት ነው። የዛው ማቴዎስ ወንጌል ላይ እግዚአብሔር ራሱ አብ ወልድ መንፈስ ቅዱስ ነው ከተባለ መንፈስ ቅዱስ እግዚአብሔር ከሆነ ኢየሱስ ላይ መንፈስ ቅዱስ ሲወርድ እግዚአብሔር ላይ እግዚአብሔር ወረደ። ኢየሱስ ራሱ እግዚአብሔር ከሆነ እግዚአብሔር ላይ እግዚአብሔር እንዴት ይወርዳል ብለን እንጠይቃለን። መንፈስ ቅዱስ ላይ ወረደ፣ መንፈስ ቅዱስም እግዚአብሔር ነው። እንዴት ነው የሚሆነው ብለን እንጠይቃለን። እግዚአብሔር ይመስገን። በሉቃስ መጽሐፍ ላይ አሁንም አንድ ሌላ ቃል ብጨምር እግዚአብሔር ይመስገን እንደ ኮንቴክስቱ ነው የሚሄደው ይሉናል። እግዚአብሔር እዚህ ጋር ሲል ኮንቴክስቱ የሚያሳየን አብን ነው። ኮንቴክስቱ እዚህ ጋር የሚያሳየው ወልድን ነው። ያው ኮንቴክስት ለእናንተ የሚሰራው ኮንቴክስት ለእኛም ደግሞ ይሰራል። ስለዚህ ያንን መቻል አለባችሁ። ሌላ ቦታ ላይ አንዳንድ ጊዜ ቋንቋ አይችሉም ወይ ደግሞ ንግግር አይችሉም ከምትሏቸው ሰዎች ጋር ሳይሆን እሱን ጨዋታ እዚህ ጋር መጫወት መልመድ አለባችሁ። እዚህ ጋር ስትመጡ ከቁጥጥር ውጭ ነው የምትሆኑት። ተረጋግታችሁ እንኳን ለመናገር አቅም የላችሁ። መረጋጋት እንዲህ ቁጭ ለማለት አትችሉም። ስለዚህ እንደዛ አይደለም እናገሩ። ቅድም ብያቸዋለሁ። በእኛ ጉዳይ ላይ በዚህ በምናስተምረው ትምህርት ላይ እኛ በማንም ላይ ለይተን የምናደርገው ነገር የለም። ለሁሉም ክፍት የሆነ በር ነው ከፍተን የምናነጋገረው። በሌላ ቦታ ላይ ግን ነቆራ ነው። ቁጭ ብላችሁ አንድ ቤተ እምነት ላይ ያነጣጠረ ነቆራ ላይ ኑና ግቡት። ነቆራ ላይ ምን ልሰራ አልመጣም። እንደዚህ አይነት ቦታ ለሁሉም ክፍት የሆነ ቦታ ላይ ኑና እንነጋገራለን። ስለኛ ሌላ ሰው ሊያስተምረን አይችልም። እኛ ባይሆን ስለሌላው ለማወቅ ሌላ ቦታ መሄድ ሊያስፈልገን ይችላል። ስለኛ ግን እኛ የምንናቆርበት ክፍል ኑና እንጫወት ማለት እሱ ተገቢ አይደለም። አቅሙ ካለ መሞከር ነው። እዚህ ጋር መጥቶ ልመጣ ነበረ አላስገባኝም ትላላችሁ። ስትገቡ እንደዚህ አይነት ናቸው። እግዚአብሔር ይመስገን።
አንድ ሌላ ልጨምርና ለዛሬ እግዚአብሔር ይመስገን ዮሐንስ ወንጌል ምዕራፍ 11 ቁጥር 22 ላይ ዮሐንስ ወንጌል ምዕራፍ 11 ቁጥር 22 ላይ እቺ ጨዋታዋን ለሚጫወቱ ሰዎች አንድ ጥያቄ ልጠይቅና ለሌሎች ደግሞ እድል ልስጥ። ዮሐንስ ወንጌል ምዕራፍ 12 ይህንን ስላችሁ በመጽሐፍ ቅዱስ ዙሪያ ላይ መጠየቅ የምትፈልጉ ሙስሊም ወዳጆች ካላችሁ ለእናንተም ክፍት ነው። በመጽሐፍ ቅዱስ ዙሪያ ላይ ጥያቄ ካላችሁ ለእናንተም ክፍት ነው። ለማንም ነው። በመጽሐፍ ቅዱስ ላይ የምትጠይቁት ጥያቄ ካላችሁ በደስታ ነው የማስተናግደው። ዮሐንስ ወንጌል ምዕራፍ 11 ቁጥር 22 ላይ ምን ይላል? ወንድሜ አሁንም እግዚአብሔር የምትለምነውን ሁሉ ከእግዚአብሔር እንዲሰጥህ አውቃለሁ አለችው ይላል። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ኢየሱስ እግዚአብሔር ነው እና እግዚአብሔር ነው ለእግዚአብሔር የሚሰጠው። አይ አውዱ ነው የሚል አውዱ ነው አለ። ሁሉም ጋር አውድ ነው፣ በአውድ ነው። እግዚአብሔር ይመስገን። ኢየሱስ በምንልበት ቦታ ሁሉ ኢየሱስ የሚለው ስም ሰውነቱን የሚገልጽበት ጊዜ አለ፣ አምላክነቱን የሚገልጽበት ጊዜ አለ፣ አምላክነቱንም ሰውነቱንም የሚገልጽበት ጊዜ አለ እንጂ ኢየሱስ የሚል ስም በታየ ቁጥር እናንተ ኢየሱስን አብም ወልድም ብላችሁ ስለምታምኑ እንዴ እናንተ እግዚአብሔርን አብም ወልድም መንፈስ ቅዱስም ነው ብላችሁ ስለምታምኑ እግዚአብሔር የሚባል የተጠቀሰበት ቦታ ሁሉ አብ ወልድ መንፈስ ቅዱስ ነው ትላላችሁ? አትሉም። አይ እዚህ ጋር እግዚአብሔር የሚለው አብን ለማመልከት ነው እንደምትሉት ነው። እግዚአብሔር ግን አብ ወልድ መንፈስ ቅዱስ እግዚአብሔር ነው ካላችሁ በኋላ ሁሉ ቦታ ላይ እግዚአብሔር የሚባል ቦታ በታየ ቁጥር አብ ወልድ መንፈስ ቅዱስ ስትባሉ ይኸው እንግዲህ እንደምታዩት ነው። እግዚአብሔር የተመሰገነ ነው። ኢየሱስ አብም ወልድም መሆኑን ለማስረገጥ መጽሐፍ ቅዱስ በቂ ማስረጃ ነው ያለው። እግዚአብሔር የተመሰገነ ነው። አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ በጣም በርካታ ማስረጃዎች ናቸው ያሉት። አብና ወልድን ግን የተለያየ አካል የሚያደርግ አንድ ማስረጃ አንድ እዚህ እኔ ይህንን እድል አግኝቼ ከቀረብኩ ብዙ ጊዜ ነው። አንድ ሰው ማስረጃ አቅርቦ አያውቅም። አብና ወልድን የተለያዩ አካላት የሚያደርግ አንድ ማስረጃ አንድ ሁለት አይደለም አንድ የለም፣ ሊኖርም አይችልም። ምክንያቱም የተዘጋ ፋይል ነው። ምክንያቱም አብ በሁሉ ቦታም የሚኖር በወልድም የሚኖር ነው ተብሎ በመጽሐፍ ቅዱስ ስለዘጋው የትም ጥቅስ ብታመጣ አብን ከወልድ የተለየ አካል ሊያደርግ የሚችል ጥቅስ ሊኖር አይችልም። መጸለዩ፣ መላኩ፣ ምኑ የምትሉት ሁሉ በሁሉ ቦታ ከሚኖረው በወልድም ከሚኖረው አብ ነው ያለው። ላኪው ማን ነው? በወልድም የሚኖር በሁሉም ቦታ የሚኖር አብ ነው። ይገዛ አብን አብ ገዢ ነው የምትሉት አብ የት ነው የሚኖረው? በወልድ ነው የሚኖረው። ምንም የሚያመጣው ጸሎት ተጸለየ፣ ጸሎቱ አብና ወልድን ይለያል? አይለይም። ወደ ማን ተጸለየ? በሁሉ ቦታ ወደሚኖረው በወልድም ወደሚኖረው አብ ነው ጸሎት የሚቀርበው እንጂ ጸሎት ስለቀረበ አብ ከወልድ ወጥቶ የሚሄድበት ምንም አይነት መጽሐፍ ቅዱስ ግራውንድ የለም። ስለዚህ አንድ ክፍል ውስጥ ቁጭ ብሎ ከመንቆር በስተቀር ከመሳደብ በስተቀር ከማሾፍ በስተቀር አንዳንድ ጊዜም ቋንቋ በደንብ ፕሮናውንስ የማያደርጉ ልጆች አሉ ብላችሁ እነሱን አስገብታችሁ ከመጫወት በስተቀር እንደዚህ አይነት መድረክ ላይ ቀርባችሁ መነጋገርም አትችሉም። ለዚህ ደግሞ እግዚአብሔር ይመስገን እንጸልይላችኋለን። በክፋት አናየው። ምክንያቱም ያ ነው ደረጃችሁ፣ ሌላ ነገር የለውም። እግዚአብሔር ይመስገን እና በጣም ነው የማመሰግነው አቢሲኒያ ስለገባህም ስለወጣህም። ሌላ ቀን ግን ይህንን አሻሽለ ለመወያየት ተረጋግተህ ትመጣለህ ብዬ ተስፋ አደርጋለሁ።